የድሮ ቤቴን ላሳያችሁ። አሁን እየኖርኩት ያለሁት ህይወት ደግሞ ማየት ትችላላችሁ። ክሬዚ what the fuck። ቤቱ ይመስላል። በጣም አሪፍ ነው ቤቱ። by the way ውስጡን አሳያችኋለሁ። ጃጅ እንዳታደርጉኝ። no I don't care። ከዚህ በላይ ምን ጃጅ ይደረጋለሁ? ከዚህ በላይ ምን አለ? ገባችሁ? ከዚህ አሁን ምንም የምደብቀው ነገር የለም። እናንተ የምታዩት ነገር ነው ሁሉም በአጠቃላይ። so ይህ ቤት የወጣውበት ምክንያት አንደኛ ነገር በጣም ርካሽ ነው። by the way በወር $700 ነው የምትከፍለው። ግን አይሙሬ እንዳለ በቃ እያበላሽ ነበር። ገባችሁ? የቤቱ ንጽህና ጥሩ አይደለም። በኔ ምክንያት አይደለም ደግሞ በጣም በቃ ላይክ ባለቤቱ የዚህ ቤት ባለቤት ማለት ነው እንዳለ ስቶሬጅ ሩሙ ምናምን በቃ በከባባድ የሆኑ ነገሮች ተበላሽቶ ተጨናንቆ ነው የጠበቀኝ። ወደዚህ ቤት የገባሁት by the way ማለት ነው ከድሮ ጓደኛዬ ጋር ተጣልቼ ነው። አብረን ወደ አስታውሳለሁኝ የሆነች ቀን ወስነን ማለት ነው በቃ የሆነ ኮንዶሚኒየም እንከራይ ተባባለና ከዛ ግማሽ ብር ተበዳድረ እንትን ሼር አድርገን ማለት ነው። ከዛ በኋላ እሱ 1000 ከፈለ፣ እኔ 1000 ከፈልኩኝ፣ ቤት ተከራየን የዛኔ። ከዛ በኋላ ግን እሱ በጣም ፓርቲ ያበዛል፣ አልኮል መጠጣት ያበዛል እንዳለ። እኔ የዛኔ የማታ ሽፍት ሰራተኛ ነበርኩኝ which is ማታ ሰራ ነበረ፣ ቀን ደግሞ ተኛለሁ። እሱ ደግሞ ቀን አይተኛ ማታ አይተኛ። ገባችሁ? በቃ በጣም ረበሽ ነበረ። ዘፈን እየከፈተ ምናምን በቃ አልኮል ይጠጡ ነበረ። ግሩፕ ሆኖ ምናምን በቃ ሰዎች ይጠራል። አፍሪካዊ ነውና በቃ ሰዎች ይጠራና ወደ ቤት በቃ ቀውጤ ይጨፍራሉ ምናምን። እኔን መተኛት ያቅተኝ ነበረ። በዛ ምክንያት መጣላት ጀመርን በጣም። ከዛ ቤት የወጣሁት by the way በ3 ቀናት ነው። ያ የቤቱ ባለቤት ደግሞ የዛ ኮንዶሚኒየም እኔን ከማመን ያ ልጅን አመነው። ምክንያቱም ያ ልጅ ትንሽ ገንዘብ ነበረው ከኔ በላይ ማለት ነው። ገባችሁ? so ይህ ቤት ያገኘሁት ማለት ነው ወዲያውኑ በቃ መሮኝ በቃ ወጣለሁኝ ብዬ በአንድ ሰዓት ውስጥ ይህ ቤት አገኘሁኝ። ርካሽ የነበረው ይህ ቤት ነበር $700 ማለት ነው። ከዛ ቤት እንደወጣ ደግሞ ማለት ነው እዛ ቤት የነበረ ያ ኮንዶሚኒየም የዛ ቤት ላንድሎርድ ወይም ባለቤት ማለት ነው ብር አበድረኝ አልኩት። የኔ ድፍረት ደግሞ አላበድረኝም በእናትህ ውጣለኝ። ከዛ ወጣሁኝ ብር ትንሽ አጠራቅሜ እዚህ ውስጥ ገባሁኝ ማለት ነው። አሁን ይህ ቤት ላሳያችሁ ፈልጋለሁኝ። እሺ እዚህ ከጀርባችሁ ያለው ማለት ነው ቆይ ላሳያችሁ። እዚህ ከጀርባችሁ ያለችው ትንጥዬ ቤት ራኩን ታውቃላችሁ? እናንተ ማታውቁት ይሆናል። የሆነ እንስሳ ነውና እዛ ውስጥ ይኖራሉ። በጣም ነው የሚያስፈራኝ ማታ ሲሆን ምናምን በቃ በጣም በቃ እንትን ኬርፉል ሆኜ ነው የማልፈው። እዚህ ላይ ለራሱ የእግር ምልክቶች ምናምን አሉ የእንስሳው ማለት ነው። ኤኒዌይስ ይህ ይመስላል። ከዛ ገብቼ ላስጎብኛችሁ። እዚህ ለራሱ ወደ ታች እንደዚህ ስወርድ ማለት ነው በቃ ድብር እያለኝ ነው የምወርደው። በቃ ደስ አይለኝም ማርያም። ያው አሁን ይሄ ለማጽዳት ለራሱ አይሙሬ በጣም ጤነኛ አልነበረም። በጣም በቃ ስልችት ይልሃል። ይሁድ በሩን ኦኬ። ከዛ ይሄ አለ ይመስላል። ከዛ በሩን እንደዚህ ከፍተውና ከዛ እዚህ ውስጥ ማለት ነው ምንም መብራት የለም። ይሁት እንግዲህ ነው መብራት የለም። ባይ ዘ ወይ መብራት አይሰራም። ባለቤቱ ደግሞ ምንም አይሰማም። መብራት አይሰራም። ከዛ እዚህ ተመልከቱ የምልክት አለ ኢየሱስ። ከዛ መብራቱ አይሰራም። ወደ ውስጥ ትገባለህ። እስማ ቆይ አንዴ ሶሪ እዛ ወደ ውስጥ ገባለክ። እዚህ አሁን ባለቤቱ የሚጠቀምበት የላውንድሪ እንትን ነው ይሄ። ተመልከቱት ምን ያህል እንደቆሸሸ ይሄ ተመልከቱት። አሁን I don't know ይህ it's just out of my control። ይህ ማጽዳት ለክ በጣም ይደብረኛል። በጣም የኔ ኪችኔ የት እንደሆነ ታውቃላችሁ? ኪችኔ የት ነው? ገምቱ እስኪ ገምቱ የት ነው ኪችኔ? ኪችኔ ማለት ነው እቺ ነች። ሰውነቴ ያስተካከልኩት በዚች ብቻ ነው። ምንም ስቶቭ የለኝ፣ የምግብ ይሄ ማሞቂያ የለኝ፣ ድስቶች የሉኝ፣ ምንም የለኝም። በቃ ገባችሁ? ፍሪጄ ደግሞ እዚህ እንደምታዩት ይሄኛው ነው። ከዛ ይሄኛው ሊቪንግ ሩሙ ነው። በተቻለኛ አቅም ይሄ ለማጽዳት ሞክራለሁ። በተቻለኛ አቅም ምንም ቆሻሻ የሚባል ነገር የለም። ትንሽ ኦርጋናይዝ ማድረግ አለብኝ እንጂ ከዚህ አልፎ እኔ ኮንትሮል አለኝ which is በስነ ስርዓት ላጸዳው ሞክራለሁ። እዚህ ደግሞ